ተሰወረች የተባለችው ጀልባ ከቀናት በኋላ በተደረገ አሰሳ ምክንያት የጀልባዋ ስብርባሪና የበርካታ ሰዎች አስክሬን ተገኝቷል የሚለው መረጃ ነው። ይሄንን መረጃ እስከየት ድረስ ትክክለኛ መረጃ ነው የሚለው እውነታው እስከየት ድረስ ነው የሚለው እጅግ በጣም ረጅም ርቀት ሄጄ ብዙ መረጃ ሳሰባስቡ ያለው ዛሬ ቀን በጣም የሚገርማችሁ ነገር ግን የጀልባዋ ባለቤት ሰዎቹን ጭና ነበር የተባለችው ጀልባ እና ከቀናት በኋላ በተደረገ አሰሳ ስብርባሪዋና አስክሬኖቹ ተገኝቷል ስለተባለችው ጀልባ የጀልባዋ ባለቤት ምናልባት ቴሌግራም ቻናል ላይ ስልኬ ስላለ ከዛ ልከውለት ነው መሰለኝ ወደኔ ደውለው ነበር ቅድም ማለት ነው። በጣም የሚገርማችሁ ነገር ስለዛ ጉዳይ እናወራለን። ተሰወረች የተባለችው ጀልባ ከቀናት በኋላ በተደረገ አሰሳ ምክንያት የጀልባዋ ስብርባሪና የበርካታ ሰዎች አስክሬን ተገኝቷል የሚለው መረጃ ነው። ይሄንን መረጃ እስከየት ድረስ ትክክለኛ መረጃ ነው የሚለው እውነታው እስከየት ድረስ ነው የሚለው እጅግ በጣም ረጅም ርቀት ሄጄ ብዙ መረጃ ሳሰባስቡ ያለው ዛሬ ቀን በጣም የሚገርማችሁ ነገር ግን የጀልባዋ ባለቤት ሰዎቹን ጭና ነበር የተባለችው ጀልባ እና ከቀናት በኋላ በተደረገ አሰሳ ስብርባሪዋና አስክሬኖቹ ተገኝቷል ስለተባለችው ጀልባ የጀልባዋ ባለቤት ምናልባት ቴሌግራም ቻናል ላይ ስልኬ ስላለ ከዛ ልከውለት ነው መሰለኝ ወደኔ ደውለው ነበር ቅድም ማለት ነው። በጣም የሚገርማችሁ ነገር ስለዛ ጉዳይ እናወራለን። በዙሪያ የተገኙትን አስክሬኖች ፎቶአቸው ደላሎች ደርሷቸዋል ወይስ አልደረሳቸውም? ከደረሳቸውስ ለምን እንዳይለቀቅ ተፈለገ በሚለው ዙሪያ አብረን የምናየው ይሆናል። እስከዛው ግን ሼር አድርጉት። አሁን ግን የማሰማችሁ ነገር ምንድነው? የመኒው በቀጥታ ስልክ ደውሎ ያደረግነው የስልክ ልውውጥ ላሰማችሁ። እንዳልኳችሁ ስልኬ አውቶማቲክ ሪከርድ ያደርጋል። ኦኬ አዎ እኔ ተሰወረች ስለተባለችው ጀልባ ስደተኞች ጭና ተሰወረች ስለተባለችው ጀልባ ባለቤቷ ነኝ። የጀልባዋ ስብርባሪም አግኝተነዋል አለ። يعني داخل السفينه يعني خلاص يعني ماتوا كلهم ولا ايش اللي موت خطر ስለዚህ በጀልባዋ ላይ የነበሩ ሰዎች ሞተዋል ወይስ ምንድነው ያለ መረጃ አልኩት። ጀልባዋ ባህር ላይ ነው ሙሉ ለሙሉ እንትን ያለችው የተሰባበረችው ነው ያለው። كم يبعد ممكن يعني من الارض اليمن يعني لين اللي المكسره ጀልባዋ ከየመን በምን ያህል ርቀት ላይ ነበረች? ማለትም ይሄንን አደጋ የደረሰባት ወይም ደግሞ የተሰባበረችው ከየመን በምን ያህል ርቀት ነበር አልኩት። سفينه يعني كم يبعد ممكن الطريق الذي على المكان سفينه الله هذا خلاص اوكي طيب مالك يعني كم ممكن عادت في الناس ماتوا او سواء በጀልባዋ ላይ ስለነበሩ ሰዎችስ ምን አይነት መረጃ አለ? የሞቱትንስ አስክሬናቸው ተገኝቷል ወይ? ያለን በጠቅላላ ያለውን መረጃ እስኪ ያሳውቀኝ አልኩት። خارجين الشرعي ايوه نحن يعني مصلحتنا ضعيف صح كل شوي يعني يحبون يصححوا في አዎ የ50 ሰዎች የሚሆን አስክሬን አግኝተናል። ነገር ግን 50 አስክሬኑ በአንድ ቀን አይደለም ያገኘነው። ዛሬ የተወሰነውን 10 ወይም 20 አስክሬን ነገ ደግሞ
በሌላኛው ቀን ደግሞ እንደዚህ በ7-8 አስክሬን እያል እስከ 50 አስክሬን ድረስ አግኝተናል አለ። ما عندكم صور لانه الحين ሼር አድርጉት ጋይስ እባካችሁ ሁላችሁም ሼር አድርጉት። ممكن نوزع على السوشيال ما عندكم صور لانه الحين الناس اللي موجودين بالبلد يعني بالمنطقه حقتنا عرب بالرايه الناس كلهم الحين يعني بعدهم حزينين كذا جلسوا بالعاده وبعدهم يقولون في خبر ثاني يعني ما قدروا يتاكد لازم يكون يا اذا في اسوار او اشياء زي كذا ممكن نتاكد بالاسوار اللي موجوده يعني ممكن እዚህ ላይ ምንድነው ያልኩት? እባክህ ስለፈጠረ ጀልባዋ የእናንተ ከሆነች እስከ 50 አስክሬን ድረስ ካገኛችሁ፣ ስለዚህ መቼስ 50 አስክሬን ስታገኙ የተሳፋሪዎች ያገኛችኋቸው አስክሬኖች ፎቶ ማንሳታችሁ አይቀርም። አብዛኛዎቹ የራያ ተወላጆች ስለሆኑ እኔም የራያ ተወላጅ ስለሆንኩኝ የራያ ህዝብ በዚህ ሰዓት ግማሹ ሙተዋል ብሎ ሀዘን ላይ ተቀምጧል። ግማሹ ደግሞ የተለያዩ አሁን ቅድም እንደተባለችው በኤርትራን በኩል አንዲት ጀልባ በዛ ወጥታለች ተብሏል። አንድም በየመን በኩል 195 ሰዎች በጀልባ ላይ ያሉ በቁጥጥር ስር ውለዋል ስለተባለ መረጃው ትክክለኛው የትኛው እንደሆነ ማወቅ አልቻሉም። ግማሹ ሀዘን ላይ ተቀምጧል፣ ግማሹ ደግሞ ሀዘኑን እንኳን መወጣት በማይችልበት ደረጃ በጣም ከባድ ጭንቀት ውስጥ ይገኛል። ስለዚህ እባክህ ፎቶአቸውን ካላችሁ ፎቶአቸውን ላኩልንና በሶሻል ሚዲያውን ሙተዋል ብለው እናሳውቅ፣ እነሱም እርማቸውን ያውጡ ብዬ አናገርኩ። السوشيال ميديا ونكون متاكدين يعني انهم ماتوا كلهم ومن غير كذا يعني يجيهم خبر من هنا من ايرترا ዋናው ፖይንት እዚህ ላይ በደንብ አድርጋችሁ ማንም ሰው ሼር ታያደርግ ነው። የመኒው ምንድን ነው ያለኝ? እንዳለ ያገኘናቸው አስክሬኖች በሙሉ ፎቶ አንስተን ለደላሎቹ ልከናል። በዚህ ጀልባ ላይ ግን ምን ያህል ሰዎች ተጭነው ነበር? ወደ 180 አካባቢ ሰዎች ተጭነው እንደነበሩ ያሳያል። እዚህ ላይ ምን እለዋለሁ? እባክህ ወደ ደላሎቹ ተውና አንተ ፎቶዎቹ ካለ የአስክሬኖቹ ፎቶ ካለ በዋትሳፕ ልትልክልን ትችላለህ። አዎ ልክልሃለሁ አለ። እጅግ አድርጌ ከልብ አመሰግናለሁ። ፈጣሪ ይባርክ። ነገር ግን ቁጥር የማንሰጥህ አለ። እዚህ አካባቢ ካሉ ሰዎች ናቸው የሰጡኝ አለ። ለሰጠኝ መረጃ እጅግ አድርጌ ከልብ አመሰግናለሁ። እዚህ ላይ ያለው ማንኛውም የጀልባውን ሆነ የሰዎቹ የአስክሬን ፎቶ ካለ እባክህ ላክልኝ አልኩ። ብዙ ተመልካቾቼ የኔን መረጃ ይጠባበቃሉ። እኔ የራያ ተወላጅ ስለሆንኩኝ ሟቾቹም በዚች ጀልባ ላይ ተጭነዋል የተባሉት ልጆችም የራያ ልጆች ስለሆኑ አብዛኛው የራያ ማህበረሰብ እኔ የምለቀው መረጃ ስለሚከታተል ፕሊዝ ብዬ ለምን አባቶቻችን እናቶቻችን ልጆቻቸው ወይም ሙተዋል ብለው ተቀምጠው ሀዘናቸው መወጣት አልቻሉ፣ ወይም ደግሞ ትክክለኛ መሞታቸውን አረጋግጠው እውነታውን እንትን ግማሾቹ ስንት ላይ ናቸው፣ ግማሾቹ ሀዘን ላይ ተቀምጠዋል። ፕሊዝ ተረዳኝ አሉ። እርግጠኛ የሆነ መረጃ መገኘት አልተቻለም። ግማሹ በኤርትራ በኩል ወጥታለ ይችላል፣ ግማሹ ደግሞ ተገልብጠዋል ይላሉ።
ነገር ግን እነዚህ መረጃዎች አንተ የምትላቸው መረጃዎች ከየት እንደመጡልኝ በዋትስአፕ ልልክልህ እችላለሁ አልኩት። አንተም ላክልኝ እኔም ደግሞ በሜሴንጀር ናቸው የተላከልኝ። ያ ጧት ላይ የተላከልኝ መረጃ በሜሴንጀር ነው የተላከልኝ። ስክሪን ሪከርድ አድርጌ ልክልሃለሁ። አንተም ላክልኝ አልኩት። ትልክልኛለህ አለ። አሁን እኔ እኮ መረጃዎቹ የሚደርሱኝ ከተመልካቾች ነው። ልጆቻቸው በዚች ጀልባ ላይ ተሳፍረዋል በተባሉ ሰዎች የሚያገኙት ተደላላዎቹ ጠይቀው የሚያገኙት መረጃ የሚያገኙት ፍንጭ ወደ እኔ ይልካሉ። ስለዚህ እኔ ብዙ ተመልካች ስላለኝ ከተመልካቾች የሚደርስ መረጃ ነው በሶሻል ሚዲያ ማውጣው አልኩት። እንዳለ መረጃዎች የሚደርሱ በጀልባዋ ተጭነዋል ከተባሉ